በአሁኑ ሰዓት በ20ዎቹ በዓለም መድረክ ላይ በወታደራዊ አቅማቸው ፍጹም በሆነ የውስጥ ቁጥጥራቸው በጠንካራ የፖለቲካ ውሳኔዎቻቸውና በዓለም አቀፍ ደረጃ በሚፈጥሩ ከፍተኛ ስጋት እጅግ አስፈሪ እና ጠንካራ የሚባሉት አምስት የወቅቱ የሀገራት መሪዎች በተለይ አምስተኛው እጅግ ያስገርማል። ቭላዲሚር ፑቲን የሩሲያ ፕሬዝዳንት ከሁለት አስርት ዓመታት በላይ ሩሲያን በብረት እጅ እየመራ ያለው ፑቲን በአሁኑ ሰዓት በዓለም ላይ ካሉ እጅግ ተጽዕኖ ፈጣሪና አስፈሪ መሪዎች ግንባር ቀደሙ ነው። ሩሲያ ያለባትን ግዙፍ የኒውክሌር አቅም ለፖለቲካዊ ፍላጎቶቹ በግልጽ መደገፊያ ያደርጋል። ዋና ዋና ስራዎቹና ተጽዕኖ ምን ይመስላል? የዩክሬን ወረራ እንደ አውሮፓውያን አቆጣጠር በ22 በዩክሬን ላይ የከፈተው ሰፊ ጦርነት ከሁለተኛው የዓለም ጦርነት በኋላ በአውሮፓ ትልቁ ደም አፋሳሽ ግጭትና የዓለም አቀፍ ኢኮኖሚና ፖለቲካ ቀውስ ፈጥሯል። የውስጥ ተቃውሞን በማጥፋት ፍጹም የሆነ ፖለቲካ የበላይነትን ገንብቷል። ሁለተኛው አስፈሪና ጠንካራ የሀገር መሪ ሺጂፒንግ የቻይናው ፕሬዝዳንት ከማኦ በኋላ እጅግ ጠንካራው የቻይና መሪ ተብሎ የሚታሰበው ሺጂፒንግ የሀገሪቱን የኮሚኒስት ፓርቲ ሕግ በማሻሻል እድሜ ልኩን መሪ ሆኖ መቆየት የሚችልበትን መንገድ አመቻችቷል። ቻይናን የዓለም ልዕለ ኃያል ሀገር ለማድረግ እየሰራ ይገኛል። ታይዋንን በኃይልም ቢሆን ከቻይና ጋር ለመቀላቀል በየቀኑ ወታደራዊ ልምምዶችንና ጫናዎችን በማድረግ ከአሜሪካ ጋር ትልቅ የጦርነት ስጋት ደቅነዋል። የቴክኖሎጂና የዲጂታል ቁጥጥር በዘመናዊ ካሜራና የሰው ሰራሽ አስተውሎት ቴክኖሎጂ በመጠቀም የ1.4 ቢሊዮን ሕዝብን የዕለት ተዕለት እንቅስቃሴውን ይቆጣጠራል። እነዚህ አመራር ጥበቦች አስፈሪና ጠንካራ መሪ አድርገውታል። ቀጣዮቹን ይመልከቱ። በሶስተኛ የምናገኘው አስፈሪና ጠንካራ መሪ ኪም ጆንግ ኡን የሰሜን ኮሪያው ፕሬዝዳንት የዓለም እጅግ ሚስጥራዊና አምባገነን ሀገር መሪ የሆነው ኪም ጆንግ ኡን በማይገመት ባህሪውና በማያቋርጥ የጦርነት ዛቻው ይታወቃል። የዓለም አቀፍ ማዕቀቦችን በመጣስ አሜሪካና ደቡብ ኮሪያን መምታት የሚችሉ አህጉር አቋራጭ ባሊስቲክ ሚሳይሎችን እና የኒውክሌር አቅምን በከፍተኛ ፍጥነት አሳድጓል። በአራተኛ ላይ የምናገኘው አስፈሪና ጠንካራ መሪ አሊ አሚኒ ናቸው። የኢራኑ ፕሬዝዳንት ከ1989 ጀምሮ የኢራን የበላይ መሪ የሆኑት አያቶላ አሊ አሚኒ በመካከለኛው ምስራቅ የሺያ እስልምናን ተጽዕኖ ለማስፋትና ምዕራባውያንን ለመወጋት ትልቅ ተጽዕኖ የፈጠሩ መሪ ናቸው። አምስተኛው አስፈሪና ጠንካራ መሪ ማን ነው? አምስተኛው አስፈሪና ጠንካራ መሪ ናይብ ቡኬሊ የኤልሳልቫዶር መሪ። ቡኬሊ አገሩን ከወንበዴዎች ለማጽዳት የተጠቀመበት ጨካኝና ፍጹም ቁጥጥር ያለው ስልት በዓለም ላይ ካሉ አስፈሪ መሪዎች ተርታ አድርጎታል። የአደጋ ጊዜ አዋጅ በማወጅ ያለ ፍርድ ቤት ትዕዛዝ ከ75,000 በላይ ሰዎችን በጅምላ አስሯል። አስፈሪው ሜጋ እስር ቤት በዓለም ላይ ካሉ እጅግ ግዙፍና አስፈሪ እስር ቤቶች አንዱን በመገንባት ታሳሪዎቹ ራሰ በረሃ ሆነው በቁምጣ ብቻ ያለ አልጋ በከባድ ጥበቃ እንዲኖሩ አድርጓል። ታዲያ ሀገሩ ኤልሳልቫዶርን በአንድ ወቅት በዓለም እጅግ አደገኛ የነበረችውን ሀገር ሰላማዊ ማድረግ ችሏል። ከሰብአዊ መብት ጋር አያይዘው የሚወቅሱትም አልጠፉም። ነገር ግን ሀገሪቱ ላይ የነበሩ እጅግ አደገኛ የሚባሉ የወንጀለኛ ቡድን አባላቶችን ወደ እስር ቤት በመክተት ለሀገሬው ሰው ነፃነቱን መልሶለታል እና ናይብ ቡኬሊን አስፈሪና ተወዳጅ መሪ አድርጎታል።